ሰላም ጤና ይስጥልን። አንድ ደቂቃ ዜናዎች ነን። የዜና ጥንክሮቻችንን ይዘን ቀርበናል። አብራችን ቆዩ። እነ ጀነራል ጻድቃን ገብረትንሳኤ መቀሌን በአንድ ወር ለመቆጣጠር ወታደራዊ ዕቅድ ነድፈናል እያሉ ነው። አፋር ክልል የመሸገው ሀራ መሬት ጀነራሎቹን ጨምሮ የለውጥ አቀንቃኞች ሰሞኑን በነበረው ስብሰባ በአጭር ጊዜ ወደ ትግራይ እንዘምታለን፣ እንቆጣጠራለን ሲሉ ተደምጠዋል። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት አውራጃዎች የተሰማራው የአገዛዙ ጦር ደግሞ እየፈረሰ መሆኑ ተነግሯል። ባለፉት 4 ቀን ብቻ በሸዋ ግንባር የተሰማራው የአገዛዙ ጦር ተዋጊ ኃይልና መስመራዊ አዋጊ መኮንኖች ወደ ፋኖ መቀላቀላቸው ተሰምቷል። የብልጽግና አመራሩ ከነ አጃቢው በፋኖ ኃይሎች እርምጃ ተወስዶባቸዋል። ሌሎች ቆስለውና በሞትና በሕይወት መካከል መገኘታቸው ተነግሯል። በወለጋና በካማሽ ግንባር ከባድ ውጊያ ተቀስቅሷል። ዋና ዋና መንገዶችም ተዘግተዋል። የፋኖ ኃይሎች በአገዛዙ ጥምር ጦር ላይ ከፍተኛ ምት ሲያሳርፉ፣ ኦሮሚያን ደግሞ የመጨረሻ ምሽግ ለማድረግ የሞት ሽረት ትግል ላይ ነው ያሉት አቶ ሽመልስ አብዲሳ ደግሞ ተጨማሪ ኃይል ማሰማራታቸው ውጥረት ነግሷል። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ